22 ዓመት 22 ዓመት ሙሉ በትዕግስት ጠበቅክ። 22 ዓመት ሙሉ በታማኝነት አገለገልክ። 22 ዓመት ሙሉ ስትሰደብ ዝም አልክ። ግን አንድም ቀን ተስፋ አልቆረጥክም ነበር። እንኳን ደህና መጣችሁ ሜዳ ላይ ስቶሪስ። ዛሬ የምንነግራችሁ ታሪክ ሳይሆን የታሪክ ምስክር የምንሆንበትን ትልቅ ድል ነው። ዛሬ ሰሜን ለንደን አትተኛም። ዛሬ ዓለም በቀይ ቀለም ደምቃለች። ምክንያቱም ንጉሱ ተመልሷል። አርሰናል የፕሪሚየር ሊግ ሻምፒዮን ነው። ዛሬ ግንቦት 11 ቀን 2018 ዓመተ ምህረት ምሽት 3:45 ላይ ዓለም አይኑን በበርንማውዝ ላይ ጥሎ ነበር። ማንሲቲ እና ቦርንማውዝ 1-1 ተለያዩ። ያቺ ፊሽካ፣ ያቺ አንዲት ነጥብ የታሪክን አቅጣጫ ቀየረች። ሂሳቡ ተፈጸመ። መንገዱ ተዘጋ። ማንሲቲ የቀሩትን ጨዋታዎች ቢያሸንፍ እንኳን አርሰናልን ሊደርስበት አይችልም። 4 ነጥብ ከፊት አርሰናል ቢሸነፍ እንኳን ሊደርስበት አይችልም። የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑ በይፋ ተረጋገጠ። ለመሆኑ 22 ዓመት ምን ማለት እንደሆነ ታውቃለህ? 2004ን ታስታውሳለህ? አርሰን ቬንገር የማይበገሩት ዘ ኢንቪዚብልስ ተብሎ ታሪክ የሰሩበትን ያንን ዘመን። ያኔ ምናልባት ሕፃን ነበርክ ወይም ገና አልተወለድክም። ከዚያ ወዲህ ግን መንገዱ እሾህ ነበር። ፍጻሜ ደርሰህ ወደቅክ። ቶፕ 4 ስትወጣ በቁጭት ተቃጠልክ። በቃ አርሰናል አበቃለት የሚሉ ድምጾች እየሰማህ ዝምታን መረጥክ። ሻምፒዮንስ ሊግ በቴሌቪዥን ብቻ እያየ አደርክ። አርሰን ቬንገር ሲሰናበቱ አለቀስክ። አርቴታ ሲመጣ ይሳካለት ይሆን ብለህ ጠየቅክ። ነገር ግን አላፈገፈክም። ያንን ቀይ ማሊያ አንድም ቀን አላወለክም። የአርሰናል ደጋፊ መሆን ታይፒካል ከሚለው የፌዝ ቃል ጋር መኖር ማለት ነበር። ድሉ ቀርቦ ሲርቅ፣ ደስታው መጥቶ ሲሸሽ ማየት። ነገር ግን ያ ሁሉ ህመም አንድ ትልቅ ነገር አስተማረ። እውነተኛ ደስታ ዋጋ የሚኖረው በመከራ ሲታለፍ ብቻ መሆኑ። 22 ዓመት ሙሉ ተቀጣ። ስትቀጣ ዝም አልክ። ዛሬ ስታሸንፍ ግን ዓለም ሊሰማህ ይገባል። ይህ ድል ቅናሽ የተደረገለት ሳይሆን በደም በእንባና በላብ የተገዛ ታሪካዊ ዋጋ ነው። ዛሬ ሌሊት እንባህ ቢወርድ አትሳቀቅ። ያ እንባ የ22 ዓመታት ጥሪት ነው። ያ እንባ ሳፈቅርህ ቆይቼ በመጨረሻ ተሳካልን የሚል የፍቅር መግለጫ ነው። ዛሬ ሌሊት ጓደኛህ ጋር ስትደውል፣ ቤተሰብን ስታነቃቃ፣ በሰፈርህ በመጮህ ስታከብር ትርጉም አለው። ለሚካኤል አርቴታ ይህንን ድንቅ ቡድን ከባዶ አንጾ ለዚህ ላበቃው መሐንዲስ ለቡካዮ ሳካ፣ በልጅነቱ ተስፋ ተጥሎበት ዛሬ ለንደን ንጉስ ለሆነው ታዳጊ ለማርቲን ኦዴጋርድ፣ ለዛ ለታላቁ መሪ ለሳሊባ፣ ለራይስ፣ ለጋብሪኤልም ለሁሉም ዛሬ ታሪክ ተሰርቷል። ኢትዮጵያ ውስጥ ላለህ፣ ለንደን ለምትገኝ፣ በየትኛውም የዓለም ጥግ ላለህ የአርሰናል ደጋፊ ሁሉ ዛሬ ሌሊት ያንተ ነው። 22 ዓመት፣ አንድ ህልም፣ አንድ ቡድን፣ አንድ ሻምፒዮን። አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን ነው። ይህንን ታሪክ ድል የምታከብሩ መድፈኞች በሙሉ ላይክ እና ሰብስክራይብ በማድረግ ደስታችሁን ግለጹ። በኮሜንት ላይ ደግሞ አርሰናል ሻምፒዮንስ ብላችሁ ጻፉ። ሜዳ ላይ ስቶሪስ የታሪክ ምስክር